በካናዳ ሀገር ላይ ትምህርታችሁን በድረ ምረቃ ወይም በማስተርስ ለመከታተል ሐሳብ ካላችሁ የጎላይን ቦት እንዴት ሊያግዛችሁ እንደሚችል እንመለከታለን። በመጀመሪያም የጎላይን የቴሌግራም ቦት ውስጥ እንገባለን። በመቀጠልም የስተዲ አቦርድ ፕሮግራም የሚለውን ሰሌክት እናደርጋለን። የተለያዩ ሀገራትን ያመጣልናል። ለዛሬ ግን የምንመለከተው የካናዳ ስተዲ አፕሊኬሽን ስለሆነ ካናዳ የሚለውን ሰሌክት እናደርጋለን። በቀጣይ በመናገኘው ገልጽ ላይ አፕሊኬሽኑ የሚያስፈልጋቸው ሪኳየርመንቶች፣ በአመት ለትምህርት የምትከፍሉት የትምህርት ክፍያ ስኬል፣ አፕሊኬሽኑ የሚፈጀው ጊዜ፣ ስኮላርሺፖቹ፣ ኮስት ዲቴል እና ሌሎችንም መረጃዎችን ካገኘን በኋላ ቼክ አቬይላቢሊቲ የሚለውን በመጫን ወደ ቀጣይ ገልጽ እንገባለን። በዚሁም ፔጅ ላይ የዩኒቨርሲቲ መረጣ፣ የአፕሊኬሽን ዶክመንት ማዘጋጀት እና ብዛት ባላቸው ዩኒቨርሲቲዎች ላይ አፕላይ ማድረግ የምትፈልጉ ከሆነ የስታንዳርድ ዩኒቨርሲቲ ፓኬጅን ሰሌክት ማድረግ ይችላሉ። በተጨማሪም የቪዛ ኢንተርቪው ስልጠናዎች፣ ኮንሰልቲንግ እና ትሬኒንግ ከፈለጋችሁ በዚህኛው ፓኬጅ ላይ የምናጠቃልል ይሆናል። በመጨረሻም አፕላይ ነው በማለት ቀድማችሁ ከፍታችሁት በነበረው የጎላይን አካውንት በማስገባት ፕሮሰሳችሁን መጀመር የምትችሉ ይሆናል።